ሰላም ሰላም የቹቹ ኪችን ፋሚሊዎች እንዴት ናችሁ? ዛሬ ቀለል ያለች ቺክን ነው የምንሰራው። በቤታችን በሚገኝ አሳያችኋለሁ እንዴት እንደምንሰራ። ሁላችሁም መስራት የምትችሉት ነው። እዚህ ጋር እርጎ አለን። እርጓን እንደዚህ እናደርጋታለን። ከዛ ያስፈልገንን እዚህ ጋር ነጭ ሽንኩርት እናደርጋለን። ከስሚር ናት። ከዛ እንመጣለን የሚያስፈልጋችሁን ትንሽዬ ጨው ታደርጋላችሁ እንደ ፍላጎታችሁ። ዶሮ ላይ ካረጋችሁ እዚህ ላይ ላታረጉ ትችላላችሁ፣ ግን እዚህ ላይም ትንሽ አድርጉ። ትንሽዬ እርድ እናደርጋለን አነስ ያለች። ለመልክ ያህል ደግሞ በርበሬ እናደርጋለን። ትንሽዬ በርበሬ ነው የምናደርገው። ትንሽዬ በርበሬ እናደርጋለን። ዘይት እናደርጋለን። ለሻይ ኩባያም ዘይቱን ብታደርጉ ትችላላችሁ፣ እንዳይበዛባችሁ ከፈለጋችሁ። ትንሽ አነስ ያለች። እሺ ከዛችን እናዋውደዋለን። አንድ ላይ ካዋሃድን በኋላ እርጎን ሙሉ ማረግ ትችላላችሁ፣ ግማሽ ማረግ ትችላላችሁ። እንደ ዶሮዋችሁ አይነት ስለሆነ እንደዚህ ካዋሃድን በኋላ የታጠበ ዶሮ አለ። የታጠበ ዶሮ ሰንጠቅ ሰንጠቅ እያደረግን እዚህ ላይ እናዋህደዋለን። ግን ከዛ በፊት ቆይ አንድ ቲማቲም ድልህ ካላችሁ የቲማቲም ድልህ ታረጋላችሁ። አንድ ማንኪያ ቢሆን የቲማቲም ድልህ ታረጋላችሁ። የታጠበ ዶሮ አለን አጥበን ያስቀመጥነው። ሽታው ራሱ ቆንጆ። እኛን የድንብላል ቅጠል ፓርሲል እናደርግበታለን። የድንብላል ቅጠል አንድ ላይ ማዋሃድ ነው። እንደዚህ ካዋሃድ ነው በኋላ ንጹህ የሆነ የታጠበ ስጋ አለ። እሷን ሰንጠቅ እያደረግን ከታታለን ማለት ነው። ቀለል ያለች ናት የምትሰራው። የፈረንጅን ዶሮ የአበሻን ዶሮ ይሆናል፣ ችግር የለውም። የታጠበውን ዶሮ እዚህ ውስጥ ከታላችሁ። ከዛ በምትፈልጉት እንደዚህ አንድ ላይ ታዋህዱታላችሁ ማለት ነው። ከዛ ይሄ የተዋሃደበት ሶሱን እዚህ ጋር ያስቀመጥናቸውን ድንቹን፣ ካሮቱን አንድ ላይ በዚህኛው ሶስ ታዋህዱትና ምሰሩበት ላይ ያስቀምጡታላችሁ ማለት ነው። ከዛ ለ15 ደቂቃ ወይም ለ30 ደቂቃ ፍሪጅ ውስጥ ብታረጉት አሪፍ ነው። ሶሱን በደንብ እንዲዋሃድና እንዲይዘው ነው።
መስራት ትችላላችሁ። ባላችሁ እቃ መስራት ትችላላችሁ። እኔስ ከዚሁ ነው ፍሪጅ ውስጥ መከተው ቢያንስ አንድ ለ30 ደቂቃ ያህል ከዛ እንደዚህ ካላወሳችሁት በኋላ ሶሱን አንድ ላይ ከዛ በኋላ የከተፍናትን የታጠበች ድንቻችንን ካሮቱን አንድ ላይ የዛኛው ሶስ ላይ ትከቱታላችሁ። አንድ ላይ ማላወስ ማቀላቀል ቆንጆ ጣዕም እንዲኖረው በቤት ውስጥ የሚሰራ ቀላል ቆንጆ ጣዕም ያለው ቺክን ሰርታችሁ መመገብ ትችላላችሁ። ከዛ ይሄንን አንድ ላይ ታረጉታላችሁ ማለት ነው ከዶሮአችሁ ጋር ሶሱን ድንቻችሁንም ካሮቱንም ከዛ ቃሪያውንም ሙሉ ድፍን ቃሪያ ነው የማደርግበት። እንደዚች ምንም ያልተሰናጠቀች የታጠበች ንጹህ እንዲህ ታደርጉታላችሁ። ከዛ እቺን ያላወሳችኋትን ለአንድ ለ30 ደቂቃ ያህል ፍሪጅ ውስጥ ትከቱታላችሁ ማለት ነው። አንድ ለ30 ደቂቃ ፍሪጅ ውስጥ ከታችሁት ከፈለጋችሁ ፎይል ካለ በፎይል እንዲጠፍ አድርጋችሁ ሽፍን ማድረግ ትንፋሹ እንዳይወጣ። እሺ የቀላቀልናትን ፍሪጃችን ውስጥ እንከታታለን ለተወሰነች 15 ደቂቃ ሊሆን ይችላል ለ30 ደቂቃ ፍሪጃችን ውስጥ ከተታ። እስከዛ ድረስ ከፈለጋችሁ ሩዝ ካልሰራችሁ ሩዛችሁን ሰርታችሁ ታላችሁ ማለት ነው። ሲደርስ ያሳያችኋል። ቅድም እንዳልኳችሁ ወይ ለ30 ደቂቃ ወይ ለ15 ደቂቃ ፍሪጃችሁ ውስጥ ከቱትና ትንሽ ከቀዘቀዘ በኋላ አውጥታችሁት ያላችሁ ስን ብሎ ጣዕሙ እንዲመጣ ነው። ዶሮ ላይ ሁሉም ላይ እንዲገባ ነው። ስለዚህ ኦቨናችሁ ውስጥ እንደዚህ ትከቷታላችሁ ማለት ነው። እንዲህ ትከቱትና ለ45 ደቂቃ እንደንተናችሁ ሲበስል የራሱ ያስታውቃል። ይሄ የፈረንጅ ዶሮ ስለሆነ ቶሎ ነው የሚበስለው። 15 ደቂቃም 20 ደቂቃም በቂ ስለሆነ አውጥታችሁ ከሰራችሁት ሩዝ ጋር ኛም ቆንጆ ይሆናል። ሲጨርስ አሳያችኋለሁ። እንዳልኳችሁ 45 ደቂቃ ወይም 40 ደቂቃ ብታበስሉት ትችላላችሁ። ያው ደርሷል። ሽታው ራሱ በቃ እምቢ ልንገራችሁ በጣም ያቀደውናል። እዛ ላይ የሰራነው ሩዝ አለ ቅድም ያልኳችሁ ሩዙን ከፈለጋችሁ እንደፈለጋችሁት ሩዝ እንደምትሰሩት ትሰሩታላችሁ። በሩዝ በጣም የሚጣፍጥ ቴስት ነው የሚኖረው። ቅመሱት፣ ቤተሰብኑን። ሌላም ስራዎች እንዲህ እየሰራው ለቅላችኋለሁ። ሰብስክራይብ፣ ሼር በማድረግ ቤተሰብኑን። ሩዛችንን እናዘጋጃለን። ሩዙን በዚህ መልኩ አዘጋጅተናታል። ሽታው ራሱ እንዴት እንደሚጣፍጥ አጠይቁኝ። ድንቹ ቆንጆ በስሏል። አሁን አብረን ሆነን እንቀምሳለን ማለት ነው። ዲጂታላችሁ በኋላ
አሁን አብረን እንቀምሳለን። ኦ የእውነት በጣም ነው የሚጣፍጠው። ያዋለ ፊት ማለት ማንኪያ ስጋውም እንደምታዩት በስሏል። አያችሁት? ቅስቅስ ብላ ነው እንትን የሚለው ሆኖ ነው የሚበስለው። ቅመስ ያው ስጋው በጣም ቆንጆ ውሃ የእውነት ቤታችሁ ሞክሩት። በጣም ቆንጆ ነው። በጣም 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 ነው የሚጣፍጠው። አስተያየታችሁን ደግሞ ፈልጋለሁ። ቹቹ ኪችንን ሰብስክራይብ፣ ሼር በማድረግ ቤተሰብን